ሰላም ሰላም ተመልካቾቻችን አህመድ ይባላለሁ። ዛሬም የተወሰኑ ኤግዛምፕሎችን እንሰራለን። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንታችሁን ጻፉልን። እንደጀማሪነታችን ብዙ ስህተቶች ሊኖርብን ስለሚችል ያን ለማስተካከል ይረዳናልና ማለት ነው። ወደ መጀመሪያው ኤግዛምፕላችን ስንሄድ ምንድነው የሚለው አን ኦብጀክት ሙቭስ አሎንግ ዘ ኤክስ አክሲስ አኮርዲንግ ቱ ዘ ኢኩዌዥን ዚስ ዋን ነው የሚለን። እንግዲህ የሆነ ኦብጀክት የሚጓዘው በዚህ ኢኩዌዥን ነው የሚለን ማለት x of t is equals to 3t square minus 2t plus 3 in ሜትር ማለት ነው። እንግዲህ t in ሰከንድ ነው። እንግዲህ x ደግሞ በሜትር ነው ማለት ነው። ያ ማለት ዲስፕሌስመንት as a function of time ነው የተሰጠን ማለት ነው። ወይንም f of x ብለን እንደምናውቀው ማለት ልክ እንደዛ ያለ ፎርም ነው ያለው በማቴማቲክሱ እንደምናውቀው ማለት ነው። ዘን ፈልጉ የተባልነው ምንድነው የመጀመሪያው the average velocity between t is equals to 2 second and t is equals to 3 second ነው የተባልነው። የመጀመሪያው ምንድነው average velocity ፈልጉ በማን ኢንተርቫል። እንግዲህ ስለ average ስናወራ በኢንተርቫል ስለሆነ እያወራን ያለ ነው ማለት ነው። ከዚህ ቀደም አውርተናል። average ማለት በሆነ ታይም ኢንተርቫል ውስጥ ተብለን ነው የምንጠየቀው ተብለን ተነጋግረናል። ዘን the average velocity between 2 second and 3 second ማለት ነው። በ2 እና በ3 ሰከንድ መካከል ያለውን average velocity ፈልጉን የተባልነው። ሌላኛው ምንድነው b የተባልነው ደግሞ ምንድነው the instantaneous velocity at t is equals to 2 second and at t is equals to 3 second የተባለ ያ ማለት instantaneous velocity ደግሞ at a specific time ነው ተብለን ተነጋግረናል ስለ instantaneous velocity ማለት ነው። በዚህ ጊዜ ደግሞ ፈልጉ የተባልነው at t is equals to 2 second እና at t is equals to 3 second ሲሆን instantaneous velocityያችን ምን ያክል ነው የሚለን። ሶስተኛው ወይንም ሲ ደግሞ ምንድነው የሚለው the average acceleration between t is equals to second and t is equals to 3 second ነው። አቨሬጅ አሁንም ከዚህ ቀደም ስለደገምኩት ብዙ መድገም አያስፈልግም። t is equals to second እና በ2 እና በ3 መካከል ባለው ኢንተርቫል ያለውን አቨሬጅ አክሰለሬሽን ፈልጉን የተባልነው ማለት ነው። ዲ ምንድነው የተባልነው the instantaneous acceleration at t is equals to second and t is equals to 3 second ነው። ስለዚህ instantaneous acceleration ደግሞ at t is equals to second ከዛ ደግሞ የምንፈልገው ደግሞ at t is equals to 3 second በሚሆንበት ጊዜ instantaneous acceleration ምንድነው የሚለውን ነገር ነው ፈልጉ የተባልነው ማለት ነው። ወደ መጀመሪያው ስንመለስ ምንድነው the average velocity between t is equals to second and t is equals to 3 second ማለት ምን ማለት ነው? እንግዲህ ስለ average velocity ስናወራ displacement divided by time ብለን ተነጋግረናል። ያ ማለት the displacement ወይንም total displacement divided by total time አለበለዚያም ደግሞ change in displacement divided by change in time taken ብለን ነበር የተነጋገርነው። ስለዚህ በዚህ ጊዜ እንግዲህ at t is equals to second ሲሆን የዲስፕሌስመንታችን ዋጋ ምን ያክል ነው እናገኛለን። ከዛ ደግሞ t is equals to 3 second በሚሆንበት ጊዜ ምን ያክል ዲስፕሌስመንት እናያለን የሚለውን ነገር እንፈልጋለን። ከዛ በኋላ ሲካፈል እናደርግና ከ3 ሲቀነስ 2 ሰከንድ ብለን ነው የምንሄደው ማለት። ስለዚህ እንጀምር። we know that v of average is equals to average velocity ማለት ነው delta x divided by delta t ማለት ነው። x of 2 ማለት ነው ስንል x at is equals to 2 በሚሆንበት ጊዜ x of 2 ማለት እዚህ ላይ 2 መተካት ማለት ነው። በቲ ቦታ 2ን ስንተካ የሚመጣልን ምንድነው 3 into 2 square minus 2 times 2 plus 3 is equals to 11 ይመጣል። ያ ማለት 2 ሲባዛ በ2 ማለት 2 ስኩዌር ማለት 4 ነው። ሲባዛ በ3 ስናደርገው 12 ይመጣል። ሲቀነስ 4 ስናደርገው 8 ይመጣል። ሲደመር 3 ስናደርገው 11 ይመጣል ማለት ነው። ከዛ x of 3 ማለት ሳምን ማለት ነው ስንል አሁን በቲ ቦታ 3 መተካት ማለት ነው። 3 ሲባዛ 3 ስኩዌር ማለት ነው ወይንም በአጠቃላይ 3 ኪዩብ ማለት ነው። 3 ኪዩብ ደግሞ 27 ነው። ሲቀነስ እናደርግና 2 ሲባዛ በ3 ማለት 6 ነው። ዘን 21 ይሆናል ማለት ነው። ስንቀንስበት ሲደመር 3 ስናደርገው 24 ይመጣል ማለት ነው። ስለዚህ x of 2 is equals to 11 x of 3 is equals to 24 መጣለን ማለት ነው። ከዛ በኋላ v of average is equals to እናደርግና x of 3 minus x of 2 divided by 3 second minus 2 second ብለን እንሰራለን ማለት ነው። x of 3 minus x of 2 divided by 3 minus 2 ብለን እንሰራለን ማለት ነው። is equals to 24 minus 11 divided by 1 ይሆናል። 3 times 3 minus 2 ማለት 1 ስለሆነ ማለት ነው። ዘን 24 ሲቀነስ 11 ማለት 13 ነው። ዘን divided by 1 ስናደርገው 13 ሜትር ፐር ሰከንድ ይመጣል ማለት ነው። ስለዚህ average velocityያችን በ2 እና በ3 መካከል ባለው እንትን ማለት ነው
ኢንተርቫል ማለት ነው። አቬሬጅ ቬሎሲቲያችን 13 ሜትር ፐር ሰከንድ እንደሆነ እንዲታወቁልን ለማለት ያክል ነው። ሌላኛው ምንድነው ዘ ኢንስታንታኒየስ ቬሎሲቲ አት ቲ ኢዝ ኢኳልስ ቱ ሰከንድ ተብለን እንደዚሁ ደግሞ አት ቲ ኢዝ ኢኳልስ ቱ 3 ሰከንድ ተብለን ፈልጉ ስንባል ምንድነው የምናደርገው ብለን ከዚህ ቀደም እንደተነጋገር ኢንስታንታኒየስ ማለት ዘ ደሪቬቲቭ ኦፍ ዘ ዲስፕሌስመንት አስ ፈንክሽን ኦፍ ታይም ማለት ነው። ይሄን ደሪቬት ማድረግ ማለት ነው። ወይንም ዘ ሊሚት ኦፍ ኤክስ ኦፍ ቲ ዲቫይድድ ባይ ቲ አስ ቲ አፕሮች ቱ ዜሮ ብለን እንደተነጋገር ነው ማለት ነው። ማለት ቪ ኦፍ ኢንስታንታኒየስ ኢኳልስ ቱ ዴልታ ኤክስ ኦፍ ቲ ዲቫይድድ ባይ ዴልታ ቲ አስ ቲ አፕሮች ቱ ዜሮ ብለን ተነጋግረን ወይንም ኖርማሊ ደርቤት ማድረግ ማለት ነው። ምንም አዲስ ነገር የለውም ማለት ነው። ዘ ኢንስታንታኒየስ ቬሎሲቲ አት ኦል ኢንስታንት ኦፍ ታይም ካን ቢ ካልኩሌትድ አስ ነው የሚለው። በማንኛውም ኢንስታንት 2 እና 3 ብቻ አይደለም፣ በማንኛውም ማለት ነው። 4 ሊሆን ይችላል፣ በ5 ሰከንድ፣ በ6ኛው ሰከንድ ተብለን ብንጠየቅም ኢንስታንታኒየስ ቬሎሲቲያችን እንዴት እንሰራለን የሚለውን ይሄን ደርቤት አድርጎ መስራት ነው ማለት ነው። ዘን ቪ ኦፍ ኢንስታንታኒየስ ኢኳልስ ቱ ዘ ደሪቬቲቭ ኦፍ 3t ስኩዌር ማይነስ 2t ፕላስ 3 ባይ ዲቲ ማለት ነው። ዘን ይሄን ደሪቬት ስናደርገው ይሄ ማይነር ነገር ስለሆነ 6t ማይነስ 2 ይሆናል ማለት ነው። ይሄ እንግዲህ ኮንስታንት ነምበር ደሪቬቲቭ 0 እንደሆነ እናውቃለን። ዘን 2t ደሪቬት ስናደርገው 2 ነው የሚመጣው። 3t ስኩዌር ደሪቬት ስናደርገው 6t ማይነስ 2 ይመጣል። ከዛ በኋላ ምንድነው የምናደርገው? አት ቲ ኢዝ ኢኳልስ ቱ ሰከንድ ፈልጉ ከተባለ በቲ ቦታ ማንን መተካት ነው? 2 ሰከንድ። በቲ ቦታ እንደገና ደግሞ በሶስተኛው ሰከንድ ምን ያክል ነው ኢንስታንታኒየስ ቬሎሲቲያችን ተብሎ ስንጠየቅ በቲ ቦታ 3 ሰከንድ መተካት ማለት ነው። አት ቲ ኢዝ ኢኳልስ ቱ ሰከንድ ስናደርግ ቪ ኦፍ ኢንስታንታኒየስ ኢኳልስ ቱ 6 ታይምስ 2 ማለት ነው። በቲ ቦታ 2 ነው የተካ ነው። ምክንያቱም የተጠየቀው አት ቲ ኢዝ ኢኳልስ ቱ ሰከንድ ስለሆነ ማለት ነው። ማይነስ እናደርግና 2 እናደርጋለን ቺኛቱ 2 ማለት ነው። ዘን ኢዝ ኢኳልስ ቱ 10 ሜትር ፐር ሰከንድ ይሆናል። 12 ሲቀነስ 2 ማለት 10 ሜትር ፐር ሰከንድ ስለሆነ ማለት ነው። በተመሳሳይ ሁኔታ አት ቲ ኢዝ ኢኳልስ ቱ 3 ሰከንድ በሚሆንበት ጊዜ በቲ ቦታ አሁን ማንን መተካት ነው? 3 መተካት ማለት 6 ኢንቱ 3 ማይነስ 2 ስናደርገው 16 ሜትር ፐር ሰከንድ ይመጣልናል ማለት ነው። ስለዚህ ኢንስታንታኒየስ ቬሎሲቲ አት ቲ ኢዝ ኢኳልስ ቱ 2 ሰከንድ በሚሆንበት ጊዜ 10 ሜትር ፐር ሰከንድ፣ ዘ ኢንስታንታኒየስ ቬሎሲቲ አት ቲ ኢዝ ኢኳልስ ቱ 3 ሰከንድ በሚሆንበት ጊዜ 16 ሜትር ፐር ሰከንድ ይመጣል ማለት ነው። ስለዚህ ይሄ ኢኩዌሽን አቬሬጅ ቬሎሲቲያችን እና ኢንስታንታኒየስ ቬሎሲቲያችን ተመሳሳይ አይደለም፣ የተለያየ ነው ማለት። ስለዚህ በእያንዳንዱ ኢንስታንት የተለያየ ታይም ነው ያገኘን ታይም የተለያየ ኢንስታንታኒየስ ቬሎሲቲ ነው የምናገኘው ማለት ነው። ቀጣዩ ምንድነው? ዘ አቬሬጅ አክሰለሬሽን ቢትዊን ቲ ኢዝ ኢኳልስ ቱ ሰከንድ ኤንድ ቲ ኢዝ ኢኳልስ ቱ 3 ሰከንድ በሚሆንበት ጊዜስ እንደዚህ ደግሞ አሁን ደግሞ አቬሬጅ ነው የተባለው። አቬሬጅ አክሰለሬሽን ማለት ነው። አቬሬጅ አክሰለሬሽን ማለት ነው ዘ ሰከንድ ደሪቬቲቭ ኦፍ ኤክስ ኦፍ ቲ አለበለዚያም ደግሞ ዘ ፈርስት ደሪቬቲቭ ኦፍ ቪ ኦፍ ቲ ማለት ነው። ስለዚህ ያንንም መስራት እንችላለን ማለት ነው። ቪ ኦፍ አቬሬጅ ኖት ዛት ዋን፣ ምክንያቱም ኢንስታንታኒየስ ቬሎሲቲ ነው በዛን ጊዜ የሚሆነው። አቬሬጅ ቬሎሲቲ ስለሆነ እያልን ያለ ነው ኢንተርቫል ነው። ይሄው ኢንተርቫል ማለት ነው፣ በኢንተርቫል ደረጃ ማለት ነው። በኢንተርቫል ደረጃ በ2 እና በ3 መካከል ያለውን አቬሬጅ አክሰለሬሽን ፈልጉ ከተባል ምንድነው የምናደርገው? ዴልታ እዚህ ላይ እንደተነጋገረው ማለት ነው። ዴልታ ቢ ዲቫይድ ባይ ዴልታ ቲ እንደሆነ እናውቃለን። አቬሬጅ አክሰለሬሽን ማለት እዚህ ኢኳልስ ቱ እናደርግና ይሄ 16 ከየት መጣ ስንል ይሄ 16ቱ ማለት ነው ይሄኛው ማለት ነው። ምክንያቱም ኢንስታንታኒየስ ቬሎሲቲ ላይ አት ቲ ኢዝ ኢኳልስ ቱ 3 ሰከንድ ማለት 16 ሜትር ፐር ሰከንድ እንደሆነ እና አመተናል። ምክንያቱም በ3 ሰከንድ እና በ2 ሰከንድ አይደል የተባልነው። ስለዚህ ቪ ኦፍ ኢንስታንታኒየስ 16 አት ቲ ኢዝ ኢኳልስ ቱ 3 ሰከንድ ማለት ነው። ይሄ አስረኛው ደግሞ ምንድነው? አት ቲ ኢዝ ኢኳልስ ቱ 2 ሰከንድ በሚሆንበት ጊዜ 10 ሜትር ፐር ሰከንድ ነው። ከዛ አቬሬጃችን ምን ያክል ነው ስንል ምንድን ማድረግ ነው? 16 ሲቀነስ 10 ሲካፈል ቼንጅ ኢን ታይም ማለት ነው። ያ ማለት 16 ሲቀነስ 10 ዲቫይደድ ባይ 3 ማይነስ 2 ማለት 1 ነው። ይሄኛው ደግሞ 6 ይመጣል። ዘን 6 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው። ይሄ ስኩዌር ነው ዩኒታችን ማለት ነው። ዘን አቬሬጅ አክሰለሬሽናችን 6 ሜትር ፐር ሰከንድ ስኩዌር ይመጣልናል ማለት ነው። እንግዲህ አቬሬጅ ስፒድ አቬሬጅ አክሰለሬሽን ማለት ምን ማለት ነው? በኢንተርቫል ማለት ነው። በ2 እና በ3 መካከል ባለው ኢንተርቫል ነው
ማወቅ የሚጠበቅብን ማለት ነው። ከዛ በኋላ ማለት ነው ቼንጅ ቢ ዲቫይድ ባይ ቼንጅ ኢን ቲ ማለት ነው። ቼንጅ ቢ ማለት እንግዲህ በ2 እና በ3 መካከል ያለውን የዲስፕሌስመንት የቬሎሲቲ ለውጥ ማለት ነው። ኖት ዲስፕሌስመንት። ከዛ በኋላ ቼንጅ ኢን ቲ ስናደርገው ይሄ ይመጣልናል ማለት ነው። ሌላኛው ምንድነው ኢንስታንታኒየስ አክሰለሬሽን ማለት ነው። ቅድም ደርቤት እናደርጋለን ብዬ እዚህ ላይ እንዳወራ ነው ማለት ነው። ምንም እንኳን ለሲ ሲ ቦታ ላይ የዲን ቦታ አውርቻለሁ፣ ለዛም ይቅርታ ጠይቃለሁ። እና ዲን የምንሰራው ምን ማድረግ ነው? ይሄን ደርቤት ማድረግ ማለት ነው። ይሄን ሁለተኛ ደርቤት ማለት ወይንም ደግሞ ይሄ 60 ማይነስ 2 የሚሆን አንድ ጊዜ ደርቤት ማድረግ ማለት ነው። ከዛ የሚመጣልን ኢንስታንታኒየስ አክሰለሬሽን ኢኳልስ ዲቪ ባይ ዲቲ ማለት ነው። ዲ ኦፍ እናደርግና 60 ማይነስ 2 ዲቫይደድ ባይ ዲቲ ማለት ነው ኢኳልስ 6 ሜትር ፐር ሰከንድ ስኩዌር ይመጣልናል ማለት ነው። ይሄን ደርቤት ስታረጉት ማለት ነው 60 ስታረጉት 60 ደርቤት ሲሆን 6 ብቻ ይመጣል ማለት ነው። ዘን ይሄ ማለት 6 ሜትር ፐር ሰከንድ ስኩዌር ብቻ መጣ አይደለ? ሌላ ቫሪያብል የለውም። በዚህ ጊዜ ምንድነው አት ቲ ኢኳልስ 2 ሰከንድ እና አት ቲ ኢኳልስ 3 ሰከንድ በሚሆንበት ጊዜ ኮንስታንት አክሰለሬሽን ነው ያለው ማለት ነው። ስለዚህ ዚህ ሲምፕላይዝ ዘ ኢንስታንታኒየስ አክሰለሬሽን ኢዝ ኮንስታንት ማለት ነው። ዘን ዜርፎር አት ቲ ኢኳልስ 2 ሰከንድ ኤንድ አት ቲ ኢኳልስ 3 ሰከንድ ዘ ኢንስታንታኒየስ አክሰለሬሽን ኢዝ ዋት 6 ሜትር ፐር ሰከንድ ስኩዌር ማለት ነው። ስለዚህ በማንኛውም ታይም አክሰለሬሽናቸው ኮንስታንት ስለሆነ ማለት ነው ኢንስታንታኒየስ አክሰለሬሽናቸው ኮንስታንት ነው። ወይንም ደግሞ እዚህ ላይ ቅድም እንዳመጣ ነው ማለት ነው አቨሬጅ አክሰለሬሽናችን እና ኢንስታንታኒየስ አክሰለሬሽናችን ተመሳሳይ ነው ማለት ነው። በማንኛውም ታይም ብታረጉት አክሰለሬሽናችን ኮንስታንት እንደሆነ እንዲታወቁልን ለማለት ያክል ነው። ሌላው ምንድነው the particle travel along straight line with average of a is equals to ሁለተኛው ጥያቄ ማለት ነው 10 minus 0.1 x ሜትር ፐር ሰከንድ ስኩዌር ነው where x is measured in meter ነው የሚለን x እንግዲህ በሜትር ነው የሚለካው ዘን determine the velocity of the particle when x is equals to 10 meter if v is equals to 5 meter per second at x is equals to 0 ነው የተባለው። ፈልጉ የተባለው ምንድነው የሚኖረውን ቬሎሲቲ የኤክስ ቫልዩ ወይንም ዲስፕሌስመንታችን 10 ሜትርስ በሚሆንበት ጊዜ ማለት ነው። ነገር ግን ምን ተሰጥቶናል? አት ኦሪጂን ላይ ቬሎሲቲያችን 5 ሜትር ፐር ሰከንድ ነበር ተብለናል። ስለዚህ በቀጥታ ወደ ስራችን ነው የምንሄደው ማለት ነው። ከዚህ ቀደም እናውቃለን we know that the formula adx = vdv የሚል ፎርሙላ ከዚህ ቀደም በሌክቸር አይተናል ፎርሙላው ማለት ነው። እዛም ላይ አንድ ኤግዛምፕል እንሰራለን ብለን ነበር ቃል የገባ ነው። ይሄው በዛው ቃላችን መሰረት አንድ ኤግዛምፕል እንሰራለን ማለት ነው። እንግዲህ ምን ማድረግ ነው adx ማለት ነው a ማለት ነው ስንል ይሄው ይሄ ኢኩዌሽን ተሰጥቶናል 10 - 0.1 x ማለት ነው የመተካካት ስራ ማለት ነው። v ደግሞ ራሱ v መጠቀም ማለት ነው። ስለዚህ adx = v dv ማለት ነው። ከዛ ቦት ሳይድስ ኢንተግሬት ማድረግ እንችላለን። እዚህ ላይ ቦት ሳይድስ ኢንተግሬት ማድረግ ማለት ይሄው ኢንተግሬቲንግ ቦት ሳይድስ ዘን ኢንተግሬሽናችን ደግሞ ምንድነው ኢንተርቫላችን ከ5 ሜትር ፐር ሰከንድ እንነሳና እስከ v ድረስ ማለት ነው። ምክንያቱም አት x = 0 ኦሪጂን ላይ ያለ 5 ሜትር ፐር ሰከንድ ነው። ስለዚህ መነሻችን የv 5 ሜትር ፐር ሰከንድ ነው የሚሆነው፣ መዳረሻችን v ይሆናል ማለት ነው። v dv = እናረግና ኢንተግሬሽን ኦፍ ከ0 እስከ x ማለት ነው። ምክንያቱም የx ኢንተርቫል ከ0 እስከ x ድረስ ብለን ነው የምንሄደው ማለት ነው። እስከፈለግ ነው x ድረስ ማለት ነው። ዘን ከዛ በኋላ ዳይሬክት ሳብስቲቱት ማድረግ ማለት ነው። በa ቦታ 10 - 0.1 x እንተካን እዚህ ላይ። ከዛ በኋላ ኢንተግሬት ማድረግ ማለት ነው። ምንም አዲስ ነገር የለውም። ይሄን ኢንተግሬት ስናደርግ v ኢንተግሬት ስናደርግ በdv ማለት ነው v² ዲቫይደድ ባይ 2 ይሆናል ኦን ዘ ኢንተርቫል ኦፍ 5 to up to v ማለት ነው። እዚህ ኳልስ እናደርግና ይሄን ደግሞ ኢንተግሬት ስናደርገው 10x - 0.1 x² ዲቫይደድ ባይ 2 ይመጣል ማለት ነው። ይሄንን ኢንተግሬት ማድረግ ማለት ነው። ኢንተግሬሽን ቀላል ነው። ከዛ ከ0 እስከ x ድረስ ምክንያቱም ኢንተርቫላችን ይሄ ስለሆነ ማለት ነው። ከዛ በኋላ ምን ማድረግ ነው በመጀመሪያ ላይ v እንተካለን። ይሄው v² ኦቨር 2 ማይነስ እናደርግና መጨረሻ ላይ ደግሞ ሲቀነስ እናደርግና ይሄ የኢንተግሬሽን ኮንሴፕት ስለሆነ ማለት ነው 5² ዲቫይደድ ባይ 2 እናደርጋለን። እዚህ ላይም እንደዚሁ መጀመሪያ ላይ x እንተካለን። ከዛ ሲቀነስ እናደርግና 0 በዚህ ጊዜ 0 ስንተካ ይሄ በሙሉ 0 ነው ይመጣል። ይሄው ለዛ ነው 0 ያልነው ማለት ነው። ዘን ኮመን ሁለት እንወሰን ዘን v² - 25 ኦቨር 2 ስናደርገው እዚህ ኳልስ 2 ይመጣልና እዚህ ኳልስ 2 10x - 0.05 x² ይመጣል። ያማ 0.1 ሲካፈል ለ2 ስታደርጉት 0.05 x² ይመጣል ማለት ነው። ዘን ምን ማድረግ ነው ከዛ በኋላ v² - 25 ቦት ሳይድስ በሁለት ማባዛት ማለት ነው።
ይሄንን ቦት ሳይድስ በሁለት አባዙት። በሁለት በምናባዛበት ጊዜ v ስኩዌር ማይነስ 25 is equal to ይሄ 10 የነበረው 20x ሆነ ማይነስ እናደርግና 0.05 የነበረው 0.1 ሆነ። ከዛ x ስኩዌር አለ ማለት ነው። ከዛ v ስኩዌር is equal to ይሄን v ስኩዌር ማለት ነው 25 ነው ወደዚህ በኩል መውሰድ ማለት ነው። ፕላስ ትሆናለች ማለት ነው። 20x ማይነስ 0.1 x ስኩዌር ፕላስ 25 is equal to እናደርግና v ማለት ነው ስንል ይሄንን ዘ ፖዚቲቭ ስኩዌር ሩት ኦፍ መክተት ማለት ነው። ስኩዌር ሩት ስከተው ልክ እንደዚህ የሚል ፎርሙላ መጣልን ማለት ነው። ከዛ በኋላ ነገሮች ቀላል ሆኑልን ማለት ነው። when x equals to 10 ሜትር ከተባል በኤክስ ቦታ ማንን መተካት ነው? 10 ሜትር መተካት ማለት ነው። ከዛ እንተካውና ስራችንን እንጨርስ ማለት ነው። at x equals to 10 ሜትር በሚሆንበት ጊዜ v equals to እናደርግና 20x ነው የተባልነው በኤክስ ቦታ 10 ተካን፣ እዚህም 10 ተካን፣ እዚህም እንደገና 25 ፕላስ 25 አደረግን። ዘን 200 ሲቀነስ 10 ሲደመር 25 እዚህ ኳልስቱ ምን ይማክል ይመጣልና ዘ ፖዚቲቭ ስኩዌር ሩት ኦፍ 250 ይመጣልና ዘን ከስኩዌር ሩት ሲወጣ 14.66 ሜትር ፐር ሰከንድ መሳችን ይመጣል። ስለዚህ at when x equals to 10 ሜትር በሚሆንበት ጊዜ ቬሎሲቲያችን ምን ያክል ነው ማለት ነው? 14.66 ሜትር ፐር ሰከንድ እንደሆነ እንዲታወቅልን ለማለት ያክል ነው። ስለዚህ እዚህ ላይ እንጨርሳለን። ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ ኮሜንታችሁንም ጻፉልን። እናመሰግናለን።